ፈቃዱ ይሁንልን። ጉባኤያችንን ይባርክልን። ማርያም ኃጢአትን በተናገረ አንደበታችን አባታችን ሆይ ብለን እንለምነው። አባታችን ሆይ በሰማያት የምትኖር ይቀደስ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን አቤቱ፣ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ ቅዱስ ሰላምታ ለሐሳብሽ ድንግል በሥጋሽ ድንግል አሸናፊ እግዚአብሔር ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ኃጢአታችንን ያስተሰርይልን ዘንድ ዛሬም ዘወትርም እስከ ዘላለሙ አሜን። ምናልባት ድምፅ የሚሰማቸው ከሆነ በውስጥ ጻፉልኝ። እዚህ ላይ ስለማላየው ሁላችሁም ስንክሳርን እንድታዳምጡ አሳስባችኋለሁ። ስለ እውነቱ ከዚህ በፊት ስላላነበብኩኝ ቀስ ብዬ አነባለሁ፣ እናንተም ደግሞ አዳምጡት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኃ ነሐሴ 25 ቀን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ነሐሴ 25 በዚች ቀንም ቅዱስ አንድርዮስ በሰማዕትነት ሞተ። ከእርሱም ጋር የነበሩ 24 ባልንጀሮቹ በሰማዕትነት ሞቱ። ይህም አንድርዮስ ከመክሲሚዮስ መኳንንቶች አንዱ ነበር። እርሱም የጎልማሶች አለቃ ነበር። ለጣዖት መስገድን እምቢ ስላሉ ንጉሡ ምዕመናንን ሲያሰቃያቸው ቅዱስ አንድርዮስም የሰማዕታትን የልባቸውን ቆራጥነት በመከራቸው ላይ መታገሳቸውን ተመለከተ፣ አደነቀ። እንዲሁም አላቸው፣ ይህ ያህል ስትታገሱ ምን ታገኛላችሁ? ቅዱሳን ሰማዕታትን የሚጠብቅን ተስፋ ለመናገር አንደበታችን አይችልም አሉት። ስለ ዓለም ድነትም ክርስቶስ መከራ እንደተቀበሉ ከብሉይና ከአዲስ መጽሐፋትን ተናገሩት። አንድርዮስም በሰማ ጊዜ ጽሕፈትን ወደሚያውቁ ባለብልሆች ሰዎች ሄደና እኔ ከዛሬ ጀምሬ ክርስቲያን ነኝ፣ ስሜን ከገድላቸው ጋር ጻፉ አላቸው። ለንጉሡ መክሲሚዮስም እንዲህ እንዳለ በነገሩት ጊዜ ጠርቶ አንድርዮስ ሆይ አበድክን? አለው። አንድርዮስም ከቀደሙ እብደቴ ተመለስኩ እንጂ እኔ አላበድኩም ብሎ መለሰለት። ንጉሡም ሰምቶ ወደ ወህኒ ቤት ከንጹሐን ሰማዕታት ጋር እንዲጨምሩት ታዘዘ። ከአገልጋዮቹም አንዱ ሄዶ ለ5 እንጣሊያን ነገሩት። በሰማቸውም ጊዜ ደስ እያሉት ወደ ወህኒ ቤት ሄዳችሁ 24 ቅዱሳን ሰማዕታት የታሰሩበትን ምስጢሮች አሳያችሁ። በስቃም እንዲታገሱ የብልን ልብ ያጽናናቸው ዘንድ ለመናቸው። እርሱም እንዲህ አላቸው፣ ይህን ደምግባትም ርስትም ጡረትም እያሰቱ ሁሉም ከንቱ ነውና
ነገር ግን በእርሱ ዘንድ የማያልፉ መንግስት ትወርስ ዘንድ የክብር ንጉሥ ክርስቶስ ተከተለ። ይህንንም ባለው ወደ ቤቱ አገባቸው። ከዛ በኋላ አንድርያስ ለፍርድ እንደሚቀርብበት ባወቀ ጊዜ ሊሰናበታትም ወደ ሚስቱ ሄደ። መምጣቱንም ሰምታ እየሸሸ መሰላት። ደጁንም ዘግታ በውስጥ ሆና ሰለፈች። ሰማዕታት ተብለህ ዛሬ ክርስቶስ ካድከውን? አንድርያስ ሰምቶ የሃይማኖትን ጽናት አደነቀ። እንዲህ ማለት እህቴ ወይ እንድሰናበትሽ ክፈችልኝ አላት። በሰማችም ጊዜ ከፈተችለት። ከዛ በኋላ ሁሉን እየተነጋገሩ እስከ በኋላ ሁሉን እየነገራት እስከ እስር ቤት ወሰዳት። አንጥልያም ከዚህ በደረሰችው ጊዜ የታሰሩትን ቅዱሳን ተሳለመቻቸው፣ ቁስላቸውንም አጠበቀችው። ከዛ በኋላ ንጉሡ ቅዱሳንን ከእስር ቤት እንዲያወጣቸው አዘዘ። በወጡም ጊዜ ከስቃይ ብዛት የተነሳ እንደደከሙ አያቸው። አንድርያስም በፊቱ ቆሞ ለአማልክት ሰዋ አለው። ቅዱሱም እርሱንና የረከሰ አማልክቶቹን ደገመ። ንጉሡ ወደ ዕቃው እስኪፈስ ሆዱን እንዲደበድቡ ታዘዘ። በዛን ጊዜ የአንድርያስ ዕድሜ 28 ዓመት ነበር። ከዛ በኋላ አንድርያስን ከባልንጀሮቹ ሰማዕታት ጋር ወደ እስር ቤት መለሱት። አንጥልያም ወጥታ የቅዱሳን ደማቸውን ጠራረገችላቸው። እሊህ ቅዱሳንም አንድርያስን እንዲህ ብሎ ተሳለሙት። አንድርያስ ሆይ ስማ ተሳለማት፣ በሕይወት መጽሐፍ ተጽፏልና ደስ በለ። ንጉሡ ዘፈር አምጥቶ የቅዱሳን ሁሉ ልናቸውን ባዕዳቸውና ይሰብር ዘንድ ታዘዘ። አንጥልያም የአንድርያስን እጆቹንና እግሮቹን በሰይፍ ላይ በመሳት ላይ ለማኖር ቀደመችው። ነፍሱንም በእግዚአብሔር እጅ እስኪሰጥ ድረስም የአንድርያስ አጥንቶቹ ወታደሮች ሲቀጠቅጡ የቅዱሳን ሁሉ ጭናቸውን ሰብሮ ወደ እሳት ወረወራቸው። እሳቱ ግን ከቶ አልነካቸውም። ምዕመናንም መጥቶ በስለት ወደ ሌላ ቦታ ወሰዳቸው። መከራውም ወራት እስክታልፍ አሰራቸው። አንጥልያም የአንድርያስን የእጁን ቆራጭ ወስዳ በጥርስ ውስጥ አኖረችው። ከዛ በኋላ የሀገረ ገዢ አንጥልያን ሊያገባት ወደደ። ባወቀችም ጊዜ የባሏን የእጅ ቁራጭ ይዛ በመርከብ ሸሸችው። የቅዱሳን ሥጋ ወዳለበትም ደርሳ ወደ እነርሱ ያቀብሉት ዘንድ ለመነችው። ጌታችንም ልመናዋን ተቀብሎ አሳረፋት፣ ከእርሱ ጋር ተቀበረችው። የእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ሰማዕታት አማላጅነት ይማረን፣ በረከታቸውን ከእኛ ጋር ትኑር ለዘላለሙ አሜን። ሁለተኛ ስንክሳር። በዚች ቀንም ቅዱስ አባ ብጽዮን አረፉ። የዚህም ቅዱስ ወላጆች እግዚአብሔርን የሚፈሩ ምእመናን ነበሩ። ባደገም ጊዜ የምንኩስና ልብስን ለበሰ። እግዚአብሔርንም ሊያገለግለው ወደደ።
ዓለምንም ናቀ። ወደ አባ እንጦንስ ሄዱ። ለእርሱም ደቀ መዝሙር ሆኖ ብዙ ዘመናትን አገለገለ። ከዛ በኋላ ወደ አባ መቃርያስ ሄዱ። ቅዱሳን አረጋውያን መነኮሳትንም አገለገላቸው። በአስቄጥስም ገዳም ይሰወር ነበረ። በቤቱ ውስጥም እያደረም ነበረ። ምንጣፍና ልብሱ እስኪያጣ ድረስ ምንም ጥረት አልነበረውም። መነኮሳትን የሚያውቁት ጨርቅ ይሰጡት ነበር። ወገቡንም ታጥቆ በመነኮሳት መንደር ይዞር ነበረ። በቤታቸውም ደጃፍ እያለቀሰ ይቀመጥ ነበር። የሚያውቁም ወደ እርሱ በደረሱ ጊዜ አባቱ ምን ያስለቅሳል ይሉ ነበር። እርሱም ንብረቴን ዘረፉኝ፣ እንዳልሞትም ሸሸው፣ ከወገኔም ክብር ተለይቼ በጉስቁልና ወደቅኩ ያለ ነበረ። የቃሉን ምልክት የሚያውቁ የጠፋውን ገንዘብን እግዚአብሔር ይመልስልሃል ብሎ ካለው ይሰጥ ነበረ። እርሱም ተቀብሎ ይሄድና ለሌላው ይሰጥ ነበረ። የቃሉን ምልክት የማያውቁ ግን በፈቃድ ነፍስ የሚሰሩ ትሩፋትን ሰይጣን ከሰዎች የማረካቸው መሆኑን ልብ ብሎ ያስተውሉ ነበር። አባታችንም ጭንቅ ነበር። ተጋድሎውን ከእርሱ ይናገሩ ነበር። እርሱ 40 መዓልትና 40 ሌሊት ከቶ ሳይተኛ ቆሞ ይኖራልና። በመነኮሳትም ወራት ብዙ ጊዜ በየ40 ቀኑ ጾም እነሆ እንዲህ የተጋደለ ድንቆችን እያደረገ 57 ዓመታትን ኖረ። ቅዱስ አባ ዲዮስን አባ ዮሐንስም ከታምራቱ ተናገሩ። እነርሱ ከእርሱ ጋር ወደ ኤርትራ ባህር ዳርቻ ሄዱ። እጅግም በተጠሙ ጊዜ እንደተጠሙ ታወቀ። ወደ እግዚአብሔር ጸለየ። መራራውንም ውሃ ጣፋጭ አደረገላቸው፣ ጠጥተዋል። በሁለተኛ ጊዜ ወደ ፈሳሽ ውሃ ዳርቻ ደረሱ። መሸጋገሪያም መጡ። ወደ ጌታችንም ጸለዩ። ይህን ጊዜ እንደ ይብስ በባህር ላይ ሄደ። በአንድ ቀንም የከበሩ አባታችን በጸሎታቸው ያድኗት ዘንድ ጋኔን ያደረባት ሰው ወደ አስቄጥስ ገዳም ሰዎች አመጧት። አባቶችም እርስ በራሳቸው እንዲህ ተባባሉ፣ እርሱ ከከንቱ ውዳሴ ስለሚሸሹ በመነጋገር ጋኔን የያዘው አያድነውም። አባ ብጽርዩ በቤተ ክርስቲያን ውስጥ ለጸሎት ወደሚቆሙበት ቦታ ይህንን ጋኔን ያደረበት ሰው አስተኝቶ በአባ ብጽርዩ በገቡ ጊዜ ያንን አጋንንት ያደረበት ሰው ተኝቶ አገኙትና ቀሰቀሱ። እጁንም ይዘው ተነሳ አሉ። ያን ጊዜ ዳነው፣ ተነሳ፣ አእምሮም ተመለሰ። ያዩትም እጅጉም አደነቁ። ለመፍራትም ስለሚሰጡ ጸጋውም እግዚአብሔርን አመሰገኑት። የዚህ ቅዱስ ታምራታችሁ ከመናገራችሁ የበዛ ናቸው። እግዚአብሔርንም አገለገሉ፣ በሰላምም አረፉ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጸሎት ይማረን፣ በረከታችሁ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የሰማዕቱ የአሊኒዮስ የእህቱ
አውዲኪያስ መታሰባቸው ነው። በረከታቸው ከእኛ ጋር ትኖር ለዘላለም አሜን። ነሐሴ 25 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ አንድርያስ፣ ሁለተኛ አርባ ሰማዕታት ወይም ማህበር አንድርያስ፣ ሶስተኛ ቅድስት አሊኒያ ሚስቱ፣ አራተኛ ታላቁ አባ ቢጼሊዮን ገዳማዊ፣ አምስተኛ ቅዱስ አሊኒዮስ እህቱ ወይም አውዲኪዮስ ሰማዕታት። ወርሃዊ ክብረ በዓል፣ አንደኛ አባ መርቆሬዎስ ሰማዕት ወይም ቅዱስ መርቆሬዎስ ሰማዕት፣ ሁለተኛ ቅድስት ተክላ ሐዋርያዊት፣ ሶስተኛ ቅዱስ አቢክሪዜን ሰማዕት፣ አራተኛ ቅዱስ ዲሜጥሮስ ሶርያዊ፣ አምስተኛ አቡነ አቢር ወይም አባ ቢኤሉ፣ ስድስተኛ ቅዱስ አባ አቢሬን ጻድቅ። ነገር ግን የሆነ ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው። እግዚአብሔር በክርስቶስ ሆኖ ዓለምን ከእርሱ ጋር ያስታረቅ ነበርና በደላቸውን አይቆጥርባቸው ነበረ። በእኛም የማስታረቅን ቃል አኖረ። እንግዲህ እግዚአብሔር በእኛ እንደሚማለድ ስለ ክርስቶስ መልእክተኞችንን ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18። አሜን አሜን። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ዛሬም ዘወትርም እስከ ዘላለም ስሙ የተመሰገነ ይሁን። ጌታዬ ሆይ ከባለጸግነታቸው ብዛት የተነሳ ብዙ መባ ካገቡልህ ይልቅ የዳዊቱን አነስተኛ መባ እንደተቀበልኩ ለሁል ጊዜ የሚያገለግልህን እልፍ መላእክት እያሳሰብኩ በችግር ጊዜ የማቀርብልህን ምስጋና አቤቱ ተቀበል። እናንተ የቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምናሳስባችሁን ይህችን የጉባኤ ቤታችንን ባርኩልን። አሜን አሜን። ይሁን ይደረግልን፣ አሜን ይደረግልን። አቤቱ አምላካችን ሆይ ሳይገባን ይህንን የገነነ የቅዱሳንን ታሪክ እንዳሰማን ስለፈቀድክልኝ ክብርና ምስጋና አምልኮትና ውዳሴ ለስምህ ይሁን። አቤቱ አምላካችን ሆይ በዛሬ ዕለት መታሰባቸው በሆኑ በቅዱሳን ምልጃ ሀገራችንን ኢትዮጵያ ሰላምን አጎናጽፋት። በጸሎታቸው አስቡን አሳስቡን ማለትን በምሕረት በቸርነት አስቡልን። የሞቱትን በአጸደ ገነት አሳርፍልን። የታመሙትን በየሆስፒታሉ በየጸበል ቤቱ በየእስር ቤቱ መንከራተቱትን ወገን ያጡትን መድኃኔዓለም አባቴ ሆይ አንተ በቸርነት በምሕረት ጎብኛቸው። እንጀራ ፍለጋ ከሀገራቸው ወጥተው በሰው ሀገር ለሚሰቃዩትን አባት ሆይ በምሕረት በቸርነት ጎብኛቸው። አሜን። ማህበራችንን ባርክልን፣ ቀድስልን። አቤቱ ትላንትና ተሰበሰቡ ዛሬ ተበታተኑ ከሚል ጠላት ይሰውረን። ሰላምን፣ ፍቅርን፣ አንድነትን አጎናጽፈን። አቤቱ ለነፍሳችን ብቻ እዚች ደጅ እንድንመላለስ ፈቃድ ይሁን። ስጋ ፍላጎታችን በምሕረት በቸርነት በኃያልነት ከዓለም ለይተህ በጌታ ያቆየን። አሜን። ይሁን ይደረግልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን
እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ከእንደመለሽ ልጅ ሆይ ደስ ይበልሽ፣ ጸጋን ክብርት ሆይ ደስ ይበልሽ። ጸጋን የተመላሽ እናት ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ኃጢአታችንን ያስተሰርይልን ዘንድ ዛሬም ዘወትርም እስከ ዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ አሜን አሜን አሜን። አምላካችን